አደፍርስ አልከው ደፍርሶ የለም እንዴ? አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ? ናደው አልከው ዓለም ተልዶ የለም እንዴ? ተው የሚላለ ሚከለክላለ። ይብላኝላቸው መጠጥ የምትሸጡ ሰዎች ዘር አይወጣልህም አትልፋ። ቢያመነዝር ትዳሩን ቢፈታ የእናንተ ልጅ ያልሆነ ስራ ቢጣጥቶ ሰክሮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ። ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረ ወገንህን ናላውን አዙረ የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል ዘር ይወጣል ብለህ መንግሥተ ሰማያት ትወርሳለህ ብለህ ትጠብቃለህ ይላል መጽሐፍ። ትከለክላለህ። አብረሃር ለምገለብጠው ጣጣ ሁለቱን አይነሳም ይለየልህ። እዚሁ ያልተጻፈ ነገር የለም። ወጸሐፋችን እንኳን ሰከረ አብስቶ የሚጠጣ መንግሥተ ሰማያት አይወርስም። ትርጓሜ ጳውሎስ 11ኛው ዕብራውያን ምዕራፍ መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንዳይበላ አፍለኛውን ይብላ ነው የሚለው። ጽንሱ እንዳይበላሽ፣ ማህፀኑ እንዳይበላሽ፣ ደሙ እንዳይበላሽ፣ ዘሩ እንዳይበላሽ፣ ነቀዝ የበላው ክፉ ትውልድ፣ ተምች የበላው ተምች ትውልድ እንዳይወለድ በለው። ማን ይመልሳል? ዛሬ ይታወጅልሃል። ማታ የመጠጡ አይነት ያመኑ አይነት ይታወጅልሃል። አዳምጥ። ከገሙ አይቀር ብስብስ፣ ከጠነቡ አይቀር ጥንብት። አንድም ልጆችህን እንደ ስራቸው መጠን ፍዳቸውን እከፍላቸው። ይኸውም የካህኑ ልጆች ማለት ልዑል እግዚአብሔር እንዲጠብቅ አደራ የሰጠውን ሕዝብ ማለት ነው። የካህኑ ልጆች ማለት እንዲጠብቅ፣ እንዲያስተምር፣ ከክፉ መንገድ እንዲመልስ የተሰጠው ሕዝብ ልጆቹ ናቸው። ካህኑ ሕጌን ረስታል። ሕዝቡን ጨርሶ ሕገ እግዚአብሔርን አለማስተማሩን መናገር። ልጆችን ረስታል፣ ሕጌን ረስታል፣ አንተንም ልጆችህንም እረሳለሁ። ወዮልን! ይህ አለማስተማሩ ነው ልጆችን ረስታል ያሰኝ። በልጆቹ ላይ ማለት በሕዝቡ ላይ ልዑል እግዚአብሔር እንደ ስራቸው መጠን ፍዳቸውን እከፍላቸዋለሁ፣ በመንገዳቸው እበቀላቸዋለሁ ያሰኘው የካህኑ አለማስተማር ነው። ቁጥር 10 ይበሉ አይጸግቡ፣ ሲበሉ አይጠግቡም። ቀንና ሌሊት አይደለም እንዴ ምን በለው? ሲበሉ አይጠግቡም፣ ይጠጣሉ አይረኩም፣ ሲያመነዝሩ አይወልዱም። ጉድ! በግብረ ሰዶም መውለድ አለ። ሰዶም፣ ገሞራ፣ ሲባማ፣ ሲባዮን፣ አዳማ 5ቱ አውራጃዎች ዘር የማያስገኝ ስራ ወንድ ለወንድ ግብረ ሰዶም ሰሩባት። እግዚአብሔርን ተገዳደሩ። እስካሁን ድረስ ይህን ግብረ ሰዶም የፈጸሙባት መሬት እግዚአብሔር አምላክ እነሱ ዘር እንደማያስገኝ ዘር የማያስገኝ ስራ እንደሰሩባት እነሱ ይህን ስራ የሰሩባት ሀገር እስካሁን ተተክሎ አይበቅልባትም፣ ዘር ተዘርቶ አይበቅልባትም። ዘር እንዳይገኝባት አድርጎ እግዚአብሔር ከምድረ ገጽ አጠፋት። ዛሬ ሴቱም ዘር የማያስገኝ ስራ እየሰራ ነው ያለው። ያመነዝራሉ፣ ልጆችህ አይበዙም። ዋላ ተጽፏል እኮ ወደን አይደለም ይህንን የምንሰራው። ወዮልሽ ቤተሳይዳ፣ ወዮልሽ ኮራዚ። በሰዶምና በገሞራ ላይ ተደርጎ የነበረው ቁጣና መዓት በአንቺ ላይ ተደርጎ ቢሆን ኖሮ ሰዶም ገሞራ ንስሐ በገቡ ነበራ፣ ጻድቃን በተሰኙ ነበራ ሰዶምና ገሞራ። አቤት! ይህ የሚያመለክተን በዚህ ዘመን እዚህ ውስጥ ለገቡት ከሰዶምና ከገሞራ ምን ያህል ከባድ መቅሰፍት እንደሚወርድባቸው ያስተምረናል። ስለዚህ ሕጌን ረስተህ ያላስተማርካቸው ልጆችህ ቀንና ሌሊት ያመነዝራሉ፣ አይበዙም። አለ ደግሞ
የሚጎርፈው ላስቲክ አለ ደግሞ እንዳይወልዱ የሚያደርግ ቢያመነዝሩ እንዳይበዙ የሚያደርግ በለው እንግዲህ እናቴ ልጅ ስለዚህ ያመነዝራሉ አይወልዱም ይጠጣሉ አይረኩም ምን ያልተጻፈ ነገር አለ የዚህ እናቴ ልጅ ሲበሉ አይጠግቡም ከላይ የታዘዘው ከላይ የተገለጸው ፍዳና በቀል ሊመጣባቸው ይበላሉ አይጠግቡም ሊመጣባቸው ቀንና ሌሊት ይጠጣሉ አይረኩም እንዲሁ አይደለም የሚነጋው ሲያገላብጥ እያደባለቀ ሲጠጣ ወስኪውን ሲገለብጥ ሴቱን ሲያማርጥ ጮማውን ሲቆርጥ አይደለም አንዴ ተቆርጧል ለነገሩ ሁለቱን አይነሳም የኔ ጌታ እዚሁ ዳክሮ ይለይለት ለምን ብለ ከገሙ አይቅርብስብስ አይደለም የታባቱ በለው ወይ ዘሙ ወይ ፈደፍዱን ሲያመነዝሩ ይላሉ ሲያመነዝሩ ያድራሉ አይበዙም አስተውሎ እሳት አንድ አፍታ አንድም ከብዙ ሴት ይደርሳሉ አይበዙም ከብዙ ወንድ ይደርሳሉ አይበዙም አቤት ጉድ ያለንባት ጥፋቷ የተደገሰላት ዓለማችን እስቲ አንድ አፍታ አስቧት እባት እስቲ ወይዘሮ ዓለሚቱ ግብረ ሰዶም የለም በዚህ ይበዛሉ አንድ አይነት ጾታ የለም ይበዛሉ ዘር ይገኝበታል እድሜ ይገኛል አልተማሩም እንዳንል ዲግሪ እንሰማለን የኛ አባቶች ዲግሪ ጠርበው መላውን አገሪቱን ወታደሩን መንግስቱን ቤተ መንግስቱን ሰራዊቱን አለቃውን ካህኑን ቤተ መልከናውን ስንዴውን አጃውን ወተቱን ቅቤውን መግበዋል ዲግሪ ጠርበው ዲግሪ ይዘህ ምን ሰራ ዶክትሬት ነው ወይስ ዶክትሬት ይዘህ ምን አረክለት ያስተማረህን አይደለም እንደ ባዶ እግሩን እየጣልከው ወደ ለማ ወደ አማረው ወደ ብልጭልጭ ወደ በዛበት ሀገር የምትፈነጨው ባዶ እግሩን ያስተማረህን ደሃው ግን ይህን ጠልተህ ከበርክ አለፈልህ ሆነልህ ተሳካልህ የነጭ ባሪያ ሂድ የሚመለስ የለም ተሰሎ የወጣው ይወለት ነገር ያለ እኮ ዛሬ ስንት ዓመት 40 ዓመት እኮ ነው አዲስ አበባ ስጮ ያዜና ተልጅ ዘር ይገኝበታል እነሆ ከላይ እንደተማርነው ዕውቀት የላቸውም እንዳንል ዲፕሎም ዲግሪ ማስተርስ ዶክትሬት ሄደው ደግሞ ፕሮፌሰር ነው ፕሮፌሰር አሉ ፕሮፌሰር ነው የተባለው ፕሮፌሰር ያዘና እዚህ ተደረሰ ምን አረክለት ዕውቀት የላቸውም እንዳንል ይሄ ይሰራል አልተማሩም እንዳንል ይሄን ያደርጋሉ ወንጌል አይሰሙም እንዳንል በሞባይሉ በኮምፒውተሩ በቴሌቪዥኑ እናንተናም ቤት እናንቶኔም ሁሉም በየቤታቸው ይዘውታል ወንጌሉ አላዩትም ማመንዘር ቅጦ የጠፋ ከስራት መውጣት ፍዳ እንዳመጣ አላዩም ያዋቂ አጥፊ ንስሐ የለውም ዕብራውያን 11 አይደለም ዕብራውያን 6 ከ4 እስከ 8 አደራ ብያለሁ ጥቅሱን ጻፉ ዕብራውያን 6 ከ4 እስከ 8 የመንፈስ ቅዱስን ጸጋ ቀምሶ ያወቀ ወደ ኋላ ተመልሶ የሳተ በንስሐ ማደስ አይቻልም አልተማሩም እንዳንል ያውቃሉ የሚሰሩት ስራ ዘር አያስገኝም እግዚአብሔርን የሚያሳዝን ነው ስለዚህ እናት ልጅ ተፈርዷል ጠብቀው ስለዚህ ከላይ እንደተማርነው ወይመስሎ ህዝቤ ከማልቦ